ዘፍጥረት 25 ቁጥር 2 ላይ ጻፉ። ሌላ ደግሞ ስም ያለንበት ሁኔታ ይመለከታል ብያቸዋለሁ አይደል? እሱ ሁኔታ በሚለው ላይ ለምሳሌ ያቤጽን ወለደች እናትየዋ። በጣር ወልጃለሁ ስትል ስሙን ማን አለች? ያቤጽ ብላለች አለ። ያቤጽ ባርክ፣ ግዛቴን አስፋ፣ እጅ ከኔ ጋራ ይሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ እግዚአብሔርን ምን አደረገ? ፈለገ ወይም ምን አደረገ? ለመነ። እግዚአብሔርም ለያቤጽ ምን አደረገው? የለመነው ሰጠው ይላል። ቀየረው ሁኔታው። ይኸውላችሁ ያለንበት ሁኔታ በጣም መቀየር አለበት። እግዚአብሔር ስማችሁ ሲቀየር መንደራችሁ ይቀየራል፣ ቤታችሁ ይቀየራል፣ ሁኔታው ይቀየራል። ጩንጣችሁ ሰው ሁሉ ያቤጽ ስል መከራ እያለው ነው። ያቤጽ ስል ጣር ማለት በጣም ክፉ ነው። ከሞትና ከሕይወት መካከል ወይ የለም ወይም በቃ ሞቷል ሰው ሁሉ የሚጠባበቀው ማለት ጣር። ወንድ ተወልዷል ብሎ ስሏት ኢካቦድ ብላ ስሙን አወጣች። ክብር ለቋል፣ ክብር የለም ሁኔታው። ሌላኛው ስም አካባቢ እሺ ኢሳያስ ላይ ያለውን ቃል ቶሎ እናውጣለን። በጣም ቆንጆ እግዚአብሔር ስም ያወጣል። በነገራችን ላይ ታውቃላችሁ አይደለም? ለኢየሩሳሌም እግዚአብሔር አዲስ ስም ሰጥቷታል። ትንቢተ ኢሳያስ ምዕራፍ 62 ቁጥር 1 ላይ ትንቢተ ኢሳያስ ምዕራፍ 62 ቁጥር ትላንትና ያልተተወች ፊተኛ አበዳሪ ሰጪ የነበረች ሲጠሯት የተተውሽ ሰው የተወሽ እግዚአብሔር የተወሽ ቤተሰብ የተወሽ የተጣልሽ የተተውሽ ክላችን ላይ ልስበሩ የተሰበረ ይሆን። ጆቻችን ውስጥ ከእንግዲህ በሉ እስኪ የተተውኩ ተብዬ አልጠራም ስሜ በሉ እስኪ በኢየሱስ ስም ተቀየረ። ምድርሽም አንቺ ብቻ አይደለም ምድርሽም ከእንግዲህ ወዲህ ውድማ በኢየሱስ ስሟ ራሱ አገሯ ህዝቧ ራሱ ምድሯ ራሱ ሲጠራ ውድማ፣ ሜዳ፣ ቀበሮ ማደሪያ፣ ሰው የሌለበት፣ ምሁራን የሌሉበት፣ ባለጠጎች የሌሉበት፣ ፓስተሮች እግዚአብሔር የሚያከብሩ ካህናት ውድማ፣ ባዶ ምድረ በዳ አይባልም። በሉ እጆቻችሁን ነስ ምድሬ በሉ እስኪ በጌታ በኢየሱስ ስም ድሃ፣ ውድማ፣ ምድረ በዳ ተብላ አትጠራም። ይሄ ቃል በኢትዮጵያ አፈር ላይ ይሰራል። የኢትዮጵያ ስም ይቀየራል። ምድርሽ እኮ ነው። ምድርሽ እንኳን ስሟን ቀይራል። ጆቻችሁን አሰላ ምድራችሁ የምትወዱ አንዳንድ ሰው ቸርች ሲመጣ ሰይጣንን ብቻ ሳይሆን ምድሩንም የካደ ያለ ዛሬ አስቀበላችኋለሁ። ምድራችሁን ተቀበሉ። ምድር በሉ እስኪ ከእንግዲህ ውድማ አትባልም፣ ፍሬያማ ትባላለች፣ ባለጸጋ ትባላለች፣ ፊተኛ ትባላለች። እግዚአብሔር የምድር ስም ይቀይራል። ምድር በሉ እስኪ እግዚአብሔር ስሟን ቀይራል። በርስ ሚያባላ ሚያነካክስ ውድማ ያደረገ ሰዎች የኖሩበትን ኑሯቸውን የከለከለ ያፈናቀለ ከምድሪቱ ላይ ይጠፋል። አሜን። የዚችን ምድር ስም ይቀይራል። ምድርሽ ውድማ አትባልም። እግዚአብሔር ባንቺ ምን ብሎታል? ደስ ብሎታልና። እሺ ምድርሽም ባል ታገባለች። በነገራችን ላይ ስለ ባል አይደለም እያወራ ያለው። ባል በክርስቶስ ኢየሱስ ነው የሚመስል። ይንከባከባታል፣ ይጠብቃታል፣ ያቀርብላታል። ይጠብቃል፣ ይንከባከባል፣ ያፈቅራል፣ ያቀርባል። የባል ባህሪ ይሄ ነው። ባል ከሌለ ጥበቃ የላት ማለት ነው። ፈርሶባታል። ባል ከሌለ ፍቅር የሚባል ነገር ጠፍቶባታል። ባል ከሌለ የሚያቀርብላት የለም። ኢየሩሳሌም ባል ከሌለ ማንኛው መልካም ነገር የለም። ስለዚህ ምድርሽን ምን ታጠብ? ምድርሽን ባል ታገባለች። እግዚአብሔር የፈረሰውን ክዳናችን ያድሳል። እጆቻችሁን ነሳ። እግዚአብሔር በሉስ የፈረሰውን ክዳን ያድሳል። ስሜ ይቀየራል። ቶሎ ቶሎ ልበልሽ መጋቢ ስሙ እንግዲህ አዲሷ ስሙ ደስታዬ የሚኖርባት የእግዚአብሔር ደስታ የሚኖርባት ኢየሱስ የሚኖርባት መንፈስ ቅዱስ የሚገኝበት ቤት የሰላም ቤት። የበጠበጣችሁ ከቤታችሁ ይወጣል። ደስታችሁን የቀማ እግዚአብሔርን ደስታ ከውስጣችሁ ያጠፋ
ከህይወታችሁ ያራቀ ያቅበሰበሳችሁ ያንከራ ለቋችሁ ይጥርሽን ባል ያገባች ትባላል። እሺ ጎልማሳ ድንግልቱን እንደሚያገባ እንደው ልጆችሽ ያገባሉ። ሙሽራም አሁን ምንም ነገር ይወለ ቀይረው ኢየሩሳሌም ሆይ ጉበኞቹሽን በቅጥርሽ ላይ ምን አደርጋለሁ? አቆማለሁ። የጽዮንን ስም ቀይር፣ የምድሬን ስም ቀይር፣ የአገሬ ህዝብ ስም ቀይር፣ የወንድሞቼን ስም ቀይር፣ ጠረናቸውን ቀይር፣ ኑሯቸውን ቀይር፣ እንባቸውን አብስ ብሎ ጉበኞቹን አቆማለሁ። እንጀራ ማይርባቸው ውሃ ማይጠማቸው ቀን ሌሊት እግዚአብሔር እግዚአብሔር ሆይ የሚሉ እግዚአብሔርን የሚፈልጉ ፊቱን የሚራቡ ቅጥርን የሚጠብቁ ኢየሩሳሌምን እግዚአብሔር ስሟን እስከሚቀይር ድረስ ዝም የማይሉ የሚጮሁ አለማስተኪያ እጆቻችሁን አንሱና እንደዚህ በሉ። እግዚአብሔር በሉስ የኔን ስም የቤቴን ስም የትዳሬን ስም የቤተ ክርስቲያኔን ስም የአገሬን ስም እስከሚቀይር ዝም አልልም። እጮሃለሁ፣ እፈልጋለሁ። ጩና ቀንን ያጨለመ ስም ይዘ እንቅፋት ድንጋይ የሆነ ስም ይዘ ባህሩን የሚያስመታ ስም ይዘ ፈሬ ብሉስ ከስሜ ላይ ጨለማ በኢየሱስ ይነሳ። እጆቻችሁ ነሱ። ስማችሁ በኢየሱስ ደም ይለወስ። ስማችሁ ለሟርት አይስራ። ስማችሁ ለመርገም አይስራ። ስማችሁ ሲጠራ የኢየሱስ ደም ይጠራ። ስማችሁ ላይ ያለ ጥላሸት ይነሳል። ስበሩስ ከስሜ ላይ በሉስ ጨለማ፣ መርገም፣ ጣር፣ መከራ፣ ማታለል፣ ውሸት በኢየሱስ ይሰባል። አንድ ቀኝ እጆቻችሁ የኢየሱስ ደም ስማችሁን ይለውሳል። ስማችን እንዲለወጥ ምን እናርግ? እየፈለገን ነው። ምን እንደነበረ ሆኖ 17.1 በሌሊት መነሳት። በሌሊት ተነሳ ይላል ሰውየው። በሌሊት በሉ ሁሉ በተኛበት ጭር ባለ ሰዓት ላይ አልጋ በሚመችበት ሰዓት ላይ ሚስቱ ጋር ተኛ ልጆች ጋር ተኛ ሙቀት ሰዓት ላይ ሰው ሁሉ ለሽ ባለ ሰዓት ላይ ተነሳ ይላል። መተኛት አለ እንደ ሞት ይዞ ስቃይ ይዞ በሐሩር እየተመቱ አገር ለአገር እየተንከራተቱ በሰይፍ በመከራ እየኖሩ ደሞዝ እየተከለከሉ መኖር ምን መተኛት አለ? አልተኛ ማለት ሌሊት ተነሳ። ይኸው በጌታ በኢየሱስ እግዚአብሔር ሌሊት ይቀስቅሳችሁ። 24 ሰዓት እንዳታውቁ ሌሊት ተነሱ። ስማችሁ እንዲቀየር ሌሊት ተነሳ ይላል። ሌሊት ስሚ የሚቀየረው በሉስ ንገሩታ። በሌሊት ተቀስቀስ፣ ተነስ። በሌሊት ተነሳ። በጌታ በኢየሱስ ክርስቶስ ተነስተን እንሰራለን። ሌሊት ሲል በሌሊት በሉ። ለመጸለይ በሌሊት፣ ለመስራት በሌሊት፣ ለመለወጥ በሌሊት። ዓለም ላይ አሉ የሚባሉ ሀብታሞች ሌሊት 9 ሰዓት ነው የሚነሱት ይባላል። በሌሊት ተነሱ። 17.2 ከኢየሱስ ክርስቶስ ጋር ብቻ አሳልፍ። ለጌታ ለኢየሱስ ክርስቶስ ብቻ የምትሰጠው ጊዜ አለ። ሚስቱን ሸኘ። እስቲ ሚስቱን በሉ አሳልፌ ግድ የለም ከኢየሱስ ጋር ይሻለኛል። ዘፍጥረት 32:22 ላይ ነው። ብቻውን ቀረ። ብቻውን ቀረ ያዕቆብ። 17:3 ሳትታክት ፈልግ። ሳትታክት ስም ይቀየራል። ሳትታክት ፈልግ። ጻፉ። ሳትታክት ፈልግ። ሳትታክት ጸል። ሳትታክት ከጎናችሁ ያለው ሰው አትታክት በሉ። አትታክት ሳትታክት ፈልግ በሉ። መታከት ማለት ነው ተስፋ መቁረጥ አይደል? መሰልቸት። የምን እግዚአብሔር፣ የምን ጸሎት፣ የምን ቸርች። ሳትታክት ፈልግ።